ሰላም እንዴት ናችሁ? በዚህ ቪዲዮ ይህንን አውቶሜትድ ኤክሴል ቴምፕሌት ሺት በመጠቀም ኤኒ ስፓን ያላቸውን እንዲሁም ደግሞ ካንቲሊቨር ሌንግዝ ያላቸውን ኮንቲኒየስ ቢሞች ከ5 ሰከንድ ባነሰ ጊዜ ውስጥ እንዴት አውቶማቲክ ድራይንጋቸውን ጀነሬት እንደምናደርግ እንዲሁም ደግሞ ፕራይስድ ቢል ኦፍ ኳንቲቲያቸውን እንዴት እንደምንሰራ አሳያችኋለሁ። እናንተ ቪዲዮ ከተመቻችሁ ላይክ እንዲሁም ደግሞ ፎሎ በማድረግ ፕላስ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ በማስቀመጥ እስከመጨረሻው ተከታተሉ። ቀጥታ ወደ ጉዳያችን እንግባ። ወደ ኤክሴል ቴምፕሌት ሺቱ ስንመለስ እዚህ ጋር እናንተ የምትፈልጉትን ነምበር ኦፍ ስፓን ታስገባላችሁ። እኔ 5 ነምበር ኦፍ ስፓን ስለሆነ ያለኝ 5 ብዬ አስገባለሁ ማለት ነው። ኮንክሪት ከቨራችሁንም እዚህ ጋር ማስገባት ትችላላችሁ። በጣም ቤዚክ ፖይንቱ ደግሞ ካንቲሊቨር ሎኬሽናችን እንዴት እንመርጣለን የሚለው ነገር ነው። ስለዚህ እዚህ ድሮፕ ዳውን ሜኑ ላይ ካንቲሊቨር ከሌላችሁ ነን ትላላችሁ። በሌፍት ሳይድ ካንቲሊቨር ካለ ሌፍት የሚለውን ትመርጡለታላችሁ። እንዲሁም በራይት ሳይድ ካለ በተመሳሳይ መንገድ ራይት የሚለውን ፕላስ በሁለቱም ቦዚንድ ካለ ደግሞ ቦዝ የሚለውን ትመርጣላችሁ። እነዚህን ከመረጣችሁ በኋላ ካንቲሊቨር ሌንግዝ ፕሮቫይድ ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር ቀጥታ እኔ ነን የሚለውን ልምረጥ። እያንዳንዱን ነገር በደንብ አሳያችኋለሁ። ሁሉንም ካንቲሊቨር ሲኖርም ሳይኖርም እናየዋለን። እዚህ ጋር ደግሞ የቱ ጋር ድሮው ላድርግላችሁ የሚለውን ነገር የምንመርጥበት ቦታ ነው የሚሆነው። አውቶካድ እንከፍትና እኔ 00 መርጫለሁ። አት ኦሪጂን ድሮው እንዲያደርግልኝ ማለት ነው። ስለዚህ ቀጥታ ረን የሚለውን በተን እንጫናለን። ረን የሚለውን በተን ስንጫን እነዚህ ሁለት ቴብሎች አውቶማቲካሊ አፕዴት ይሆናሉ። የመጀመሪያው ቴብል የቢሙን ክሮስ ሴክሽን የምንመርጥበት፣ ሰፖርት ኮንዲሽኑን የምንመርጥበት፣ እያንዳንዱ ስፓን ሌንግዝ የምናስተካክልበት ነው የሚሆነው። እያንዳንዱ ነገር ዲቴል እናያለን። ቴብል 2 ላይ ደግሞ ሁሉንም ሬንፎርስመንት ዲቴሎች የምናስተካክልበት ነው። እያንዳንዱ ነገር ዲቴል ነው የምናየው። ስለዚህ ረን እንበልና አፕዴት እናድርጋቸው። ስለዚህ ባስገባነው ስፓን ሌንግዝ መሰረት እንዲሁም ካንቲሊቨር የለም ስላለን በዛ መንገድ አፕዴት ሆኗል ማለት ነው። እዚህ ጋር እያንዳንዱን ስፓን ሌንግዝ የምታስገቡ ይሆናል። ቴብል 1 ላይ ለምሳሌ እኔ የመጀመሪያውን ስፓን ሌንግዝ 6 ሌሎቹ እንዳለ መተው እችላለሁ። እናንተ የምትፈልጉትን አፕዴት ማድረግ ትችላላችሁ። ሶ የቢም ዊድዝ እዚህ ጋር ማስተካከል ይቻላል። የቢም ዴፕዛችን እዚህ ጋር እናስተካክላለን። ሰፖርታችን ደግሞ ምን አይነት ክሮስ ሴክሽን አለው ወይም ደግሞ ኮለመናችን የሚለውን እዚህ ጋር እያንዳንዱ ነገር አፕዴት እናደርግለታለን። ስለዚህ እነዚህ ነገሮች አፕዴት ካደረግን በኋላ ወደ ቴብል 2 እንሄዳለን። ቴብል 2 ላይ ደግሞ ቶፕ ሬንፎርስመንት፣ ቦተም ሬንፎርስመንት፣ ሰፖርት ሬንፎርስመንት ኤንድ ሺር ሬንፎርስመንት የሚል ነገር እዚህ ጋር አለን። ስለዚህ እነዚህ ነገሮች ኢን ዲቴል እያስተካከልናቸው እንሂድ። ሶ እዚህ ጋር ቶፕ ሬንፎርስመንት ነምበራችን እያስተካከልን እንሄዳለን። እዚህ ጋር ቶፕ ሬንፎርስመንት ነምበር አስተካክሉ። እነዚህን ድሮፕ ዳውን ተጠቅማችሁ ደግሞ የምትፈልጉትን ዲያሜትር ኦፍ ባር ታስገባላችሁ። በተመሳሳይ መንገድ ለቦተም እና ለሳፖርት ባር ታስገባላችሁ። ሳፖርት ላይ ለየት የሚለው ራይት ኤንድ ሌፍት ሳፖርት የሚለውን ዳታ ነው የምታስገቡት። ስለዚህ የሺር ሬንፎርስመንት ዲያሜትር ኦፍ ባር እንመርጣለን። ፕሮቫይድ ያደረገውን ስፔሲንግ አስፐር ሬኮርድ ስታንዳርድ ቼክ ያደርጋል ማለት ነው። ስለዚህ ረን የሚለውን በተን ተጭነን ለድሮይንግ ሬዲ እናደርጋለን ማለት ነው። አውቶካዳችን ድጋሜ ገብተን እንየው። ምንም አይነት ካድ ፋይል አት ኦሪጂን የለም። ስለዚህ ድሮው እያደረግን እንሄዳለን ማለት ነው። ሶ ድሮው የምትለዋን በተን ሲምፕሊ ስጫን አውቶካዲ አውቶማቲካሊ ድሮይንጉን ጄኔሬት ያደርጋል ማለት ነው። ድሮይንግ ስትራክቸራል ሞዴል ኢዝ አፕዴትድ ሰክሰስፉሊ ኢን አውቶካድ ይላል። ሶ ኦኬ እንበለውና ካድ ላይ ቼክ እናደርጋለን። እንደምትመለከቱት 5 ስፓን ያለው ቢም ድሮው ተደርጎልኛል። በጣም አሪፍ የሆነ ዲቴይሊንግ አለው እያንዳንዱ ነገር። ሬንፎርስመንት ለምሳሌ እዚህ ጋር ስቲሪፕ ኖቴሽኑ እንደምትመለከቱት አስፐር ኤሮኮድ ስታንዳርድ ነው። እዚህ ጋር ማየት ትችላላችሁ። ሶ እያንዳንዱ ሬንፎርስመንት ቶፕ፣ ቦተም፣ ሰፖርት እዚህ ጋር ተቀምጧል። ቢም ኤሌቬሽን ይሄን ይመስላል። ሴክሽን ዲቴይል በደንብ ተቀምጦልኛል። እያንዳንዱ ነገር ማየት ትችላላችሁ። ካንቲሊቨር ሲኖረው ምን ይመስላል የሚለውን ነገር ደግሞ በደንብ እንየው። እዚህ ጋር ካንቲሊቨር ሲኖረው ምን ይመስላል የሚለውን ነገር ለማየት ደግሞ ለምሳሌ እኔ ሌፍት ካንቲሊቨር ሲኖረው ልምረጥ። ሶ ከኦሪጂን ከፍ ብሎ እንዲስልልኝ እዚህ ጋር ኢንፑት ዳታ አስገባለሁ ማለት ነው። ረን ልበለው። ሶ ረን ካልኩ በኋላ 2 ሜትር ካንቲሊቨር ሌንግዝ ያለው ነው በሌፍት ሳይድ የሚሰራልኝ። ስለዚህ ድሮው ልበለው። ሁለተኛውን ቢም ሰርቶልኛል ማለት ነው። ስለዚህ አውቶካድ ላይ ገብቼ ቼክ ላድርግ። አውቶካድ ላይ በሌፍት ሳይድ 2 ሜትር ካንቲሊቨር ጨምሮ ድሮው አድርጎልኛል። በሁለቱም ሳይድ ካንቲሊቨር ፕሮቫይድ ብናደርግ ምን ይመስላል የሚለውን ነገር ለማየት እዚህ ጋር እናንተ ቀጥታ ድሮፕ ዳውን ሜኑ ውስጥ ቦዝ የሚለውን እንድትጫናላችሁ። ሶ ካንቲሊቨር ሌንግዛችሁንም አፕዴት ማድረግ ትችላላችሁ። እዚህ ጋር እንዳይደራረብብኝ 14000 ለዋለው ማለት ነው። ከዚህ በላይ እንዲሰራልኝ ሶ ረን እንለዋለን። ረን ካልን በኋላ ካንቲሊቨራችን አት ቦዚንድ ሌፍት ኤንድ ራይት ብሎ እዚህ ጋር ፕሮቫይድ አድርጎታል። ቴብሎችንም አፕዴት አድርጓቸዋል። ስለዚህ ድሮው ልበልና ምን እንደሚመስል ቼክ እናደርጋለን ማለት ነው።
በሁለቱም ሳይድ ካንቲሊቨር ሲኖር ድሬን ጌን ጀነሬት አድርጎልኛል። አውቶካር ላይ ገብቼ ቼክ አደርጋለሁ። ሎክ በሁለቱም ሳይድ ካንቲሊቨር 2 ሜትር ካንቲሊቨር አድርጎ ሰርቶልኛል። እያንዳንዱን ሴክሽንም በዚህ መንገድ አስቀምጦልኛል። ሶ እናንተ ኢንፑት ዳታችሁን አፕዴት በማድረግ እንደዚህ አይነት ድሬንጎችን የትኛውንም ኮንቲኒየስ ቢም ከ5 ሰከንድ ባነሰ ጊዜ ውስጥ ጀነሬት ማድረግ ትችላላችሁ። አመሰግናለሁ። ፎሎ ማድረግ እንዳይረሳ። ቪዲዮ ከተመቻችሁ ደግሞ በድጋሚ ላይክ አድርጉት። ሰላም ሁኑልኝ።